አርእስተ ዜና በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የአርሶ አደሩ የቴክኖሎጂ አጠቃቀም ከእቅዱ ጋር ሲነጻጸር በበቂ ሁኔታ እየተከናወነ አለመሆኑ ተገለጸ። የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል በዲሞክራቲክ ሪፐብሊክ ኮንጎ የሚገኘው M23 የተባለ አማጺ ቡድን የጎማ ከተማን ለቆ እንዲወጣ አስጠነቀቀ። ጤና ይስጥልን ከኢትዮጵያ ቴሌቪዥን የ7 ሰዓቱን ዜና ይዘን ቀርበናል። አብራችሁ እንድትቆዩም በአክብሮት ጋብዘናል። ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የአርሶ አደሩ የቴክኖሎጂ አጠቃቀም ከእቅዱ ጋር ሲነጻጸር በበቂ ሁኔታ እየተከናወነ አለመሆኑ ተገለጸ። የዞኑ ግብርና ጽሕፈት ቤት ለዚህ ምክንያቱ ለአርሶ አደሩ በቂ ግንዛቤ ማስጨበጥ ባለመቻሉ ነው ብሏል። ብርሃኑ አለሙ ዝርዝሩን አዘጋጅቷል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ባለፉት የበጋ ወራት በግብዓትና ቴክኖሎጂ አጠቃቀም ላይ ሁሉም አርሶ አደር ስልጠና ተሰጥቶታል። እንደየአርሶ አደሩ አተገባበሩ የተለያየ ቢሆንም በዞኑ በእቹ ወረዳ አዋሽ ቡኔ ቀበሌ የሚኖሩት አርሶ አደር አለሙ ያደኒ ስልጠናውን ተግባራዊ ካደረጉት መካከል ይገኙበታል። ባራና ሄክታር ለማፈለካን ቆጴስ በአመቱ 2.5 ሄክታር መሬት አርሼ እስካሁን 2 ሄክታር በስንዴ በቆሎና ጤፍ ሸፍኛለሁ። የተሰጠን ባለው ስልጣና መሰረት ባለፈው አመት ጤፍ በመስመር ዘርቼ የተሻለ ምርት ማግኘት እንደምችል አረጋግጫለሁ። ዘንድሮም እየዘራው ነው። ስንዴ ዘራውትም በቢቢኤም አንጣፌ ነው። ማዳበሪያም ባረስኩት መሬት ልክ 2.5 ኩንታል ነው ይገዛውት። በአንጻሩ በዚሁ ወረዳ ባቱ ጭረቻ ቀበሌ የሚኖሩት አርሶ አደር ድሪባ ቢቅላ ተመሳሳይ ቴክኖሎጂን ለመጠቀም ስልጣና ቢያገኙም አልተገበሩትም። በመስመር አይዘሩ አልዘራኒ ለምን አይመችም ምኑ ነው የማይመቸው? በመዝበር እንድትዘሩ በጋ ስልጣና አልተሰጣችሁም? ለምሳሌ ስንዴውን በመስመር አይዘሩ ዘራ ያለው ነገር ለሰዎቹ ስልጣና ጊዜ ነገር ናቸው። አይመችም ብላችሁ? አዎ በዞኑ በተያዘው የምርት ዘመን ከ330 ሺህ ሄክታር በላይ መሬት የታረሰ ሲሆን እስካሁን 220 ሺህ ሄክታር የሚጠጋውን በተለያዩ ሰብሎች መሸፈን ተችሏል። ከዚህ ውስጥ 139 ሺህ ሄክታሩን በመስመር ለመዝራት ቢታቀድም እስካሁን ማከናወን የተቻለው 38 ሺህ ሄክታሩን ብቻ ነው። በቢቢኤም ለማንጣፈፍ ከታቀደው 25 ሺህ ሄክታር ኮትቻ አፈራማ መሬት ውስጥ ማከናወን የተቻለውም ግማሽ ያህሉ ነው። ታዲያ ይህ በእቅዱ ስኬታማነት ላይ ተጽዕኖ አይኖረውም ወይ የሚለው ለዞኑ ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊ አቶ ተስፋዬ ቀቻ ያቀረብነው ጥያቄ ነው። የሙያ አሰጣጣችን የኤክስቴንሽን ስርዓቱን ተከትሎ አርሶ አደራችን በልማት ቡድን አደራጅተን በአንድ ለአምስት ተደራጅቶ በዛ ተደጋግፎ እንዲሰራ በስልጠና በስልጠና አቅጣጫ መሰረት ሙሉ በሙሉ በተመሳሳይ መልኩ አደረጃጀቱ ያልተጠናከረበት ሁኔታ መኖሩን ያየነው። ስለዚህ ዞሮ ዞሮ የታቀደውን ያክል እስካላከናወነ ድረስ ተጽዕኖ ሊኖረው እንደሚችል መገመት ይቻላል። በጥቁር አፈር ማንጣፈፍን በኩል አንደኛ ይሄ የጥቁር አፈር ልማት ራሱ የሚፈልገው ጊዜ አለ። አፈሩ ንሽ ፔሪድ የሚባል ጊዜን ጠብቆ መዝራት አስፈላጊ ነው የሚሆነው። በእኛ ተጨባጭ ግን የአየር ሁኔታው ዝናቡ ያንን ንሽ ፔሪድ ጠብቆ ብዙ ጊዜ ገበሬው እንዲጠቀም ያልሆነበትና አፈሩ በውሃ በጣም ተበጥብጦ ያንን ንሽ ፔሪድ ገበሬው ሳይጠቀም ያለፈበት ሁኔታ ነው ያለው። በምርት ዘመኑ በዞኑ እስካሁን 280 ሺህ ኩንታል የሚጠጋ ማዳበሪያ ቀርቦ ከ225 ሺህ ኩንታል በላይ የሚሆነው ለአርሶ አደሩ ተሰራጭቷል። የቲማቲም ቅጠሉን ሰርሳሪና ፍሬውን ቦርቧሪ ተባይን ለመከላከል በጸረ ኬሚካሎች ላይ በተደረጉ ምርምሮች ውጤታማ ስራዎች መታየታቸውን የኢትዮጵያ ግብርና ምርምር ኢንስቲትዩት አስታወቀ። በቲማቲም ላይ የተከሰተውን በሽታ በተመለከተ የግብርና ምርምር ኢንስቲትዩት በቆቃ አካባቢ የመስክ ቀን አካሂዷል። በቀለ ተመስገን ተከታትሎታል።
የቲማቲም ቅጠል ሰርሳሪና ፍሬ ቦርቧሪ በሳይንሳዊ መጠሪያው ቱታ አብሶሉታ የተባለው ተባይ በቲማቲም በበርበሬና በድንች ተክሎች ላይ ጉዳት የሚያደርስ በሽታ መሆኑን ባለሙያዎች ይናገራሉ። ባለፉት ወራት የተባዩ በሽታ በዋናነት በቲማቲም ምርት ላይ አሉታዊ ተጽዕኖ አሳድሯል። በቲማቲም ምርት ላይ የተሰማሩ አርሶ አደሮችንም ጉዳት አድርሶባቸዋል። ቱታ አብሶሉታ የተባለው የቲማቲም ተባይ በሽታ በምርቱ ላይ ከተከሰተ በኋላ የኢትዮጵያ ግብርና ምርምር ኢንስቲትዩት በቲማቲም ተባይ በሽታው ላይ ምርምር ሲያደርግ ቆይቷል። በምርምሩም ውጤታማ ጸረ ኬሚካሎችን መለየት መቻሉን አስታውቋል። እነዚህ የቱታ አብሶሉታ ጸረ ኬሚካሎችን በቅርብ ጊዜ ለተጠቃሚው አገልግሎት ሊሰጡ እንደሚችሉም የመልካሳ ግብርና ምርምር ማዕከል ገልጿል። ማዕከሉ ይህን የገለጸው በቲማቲም ቅጠል ሰርሳሪና ፍሬ ቦርቧሪ ቱታ አብሶሉታ በተባለ ተባይ ላይ የመስክ ቀን ባካሄደበት ወቅት ነው። በመልካሳ ግብርና ምርምር ማዕከል የእጽዋት ተባይ ተመራማሪ ዶክተር ጋሻው በዛያለው በቲማቲም ምርት ላይ ለተከሰቱ የተባይ በሽታ 10 ጸረ ኬሚካሎችን ለምርምር መጠቀማቸውን ገልጸዋል። 3ቱ ጸረ ኬሚካሎችም ውጤታማ መሆናቸውንና በቅርብ ጊዜ ለተጠቃሚው አገልግሎት መስጠት እንደሚችሉም በመጠቆም ሶስት ጸረ ተባይ ኬሚካሎች በፍጥነት መረጃዎችን ለግብርና ሚኒስቴር አቅርበን ግብርና ሚኒስቴር ደግሞ ከሌሎች ኬሚካሎች ጀስት ኖርማል ከሚሰራበት ውጪ በፍጥነት ሂዶበት ከ2005 ዓመተ ምህረት ወዲህ ማለትም ይሄ አመት ከማብቃቱ በፊት ተመዝግቦ ኬሚካል አቅራቢዎችም ገበያ ላይ እንዲያውሉትና ቲማቲም አምራች ገበሬ መጠቀም እንዲችል ያለው ጥረት። ስለዚህ በእኛ በኩል ምርምሩ ኦልሞስት ያገባደን ስለሆነ ከ2 ሳምንት አካባቢ በኋላ መረጃውን ለግብርና ሚኒስቴር የሚሰጥበት ይኖራል። በግብርና ሚኒስቴር የእንስሳትና እጽዋት ቁጥጥር ከፍተኛ ባለሙያ አቶ የራስ ወርቅ ይልማ በበኩላቸው የግብርና ምርምር ኢንስቲትዩት ምርምር ያደረገባቸውን የቲማቲም ምርት ተባይ በሽታ ጸረ ኬሚካሎች አስፈላጊው መረጃ እንደደረሰ ተመዝግበው አገልግሎት መስጠት እንደሚችሉ ተናግረዋል። የምርምር ማዕከሉ የሰራውን ስራ በትክክል የሚገልጽ ሪፖርት እንደደረሰልን ወደ ምዝገባ ሂደቱ እንገባለን። በመስክ ቀን ጉብኝቱ ከተለያዩ ባለድርሻ አካላት ተሳትፈዋል። በቲማቲም ተባይ በሽታ ላይም ሁሉም አካላት መረባረብ እንዳለባቸው አስተያየታቸውን ሰጥተዋል። በትግራይ ሽረ እንዳስላሴ ከተማ ከ1 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ ኢንቨስትመንት መስኮች መሰማራታቸው ተገለጸ። ባለሀብቶቹ ከኢንቨስትመንት ስራዎች በተጨማሪም በአረንጓዴ ልማት የድርሻቸውን እየተወጡ ነው። ቢኒያም ሀዱሽ ዝርዝር አለው። በሽሬ እንዳስላሴ ከተማ በተለያዩ የኢንቨስትመንት መስኮች ተሰማርተው ከሚገኙ ባለሀብቶች በግብርና ምርትና ማቀነባበር፣ በማኑፋክቸሪንግ፣ በሆቴልና ቱሪዝም የሚገኙት ዋና ዋናዎች ናቸው። የሆቴል ኢንቨስትመንት ፍቃድ አውጥቶ በ60 ሚሊዮን ብር ወጪ ባለ 4 ኮከብ ሆቴል የገነቡ የሚገኙት በተረቱ ጓነጋሽ ኃይለ ከሆቴሉ ግንባታ በተጓዳኝ ሆቴሉን ከሚገነባበት ስፍራ የሚዘንበው ዝናብ የሚያከማች ጉድጓድ ቆፍረው ለአረንጓዴ ልማት እያዋሉት ይገኛሉ። እዚህ አካባቢ ውሃ ይገኛል ተብሎ በምንም ተአምር የማይታሰብ ነው። ግን እኔ ደግሞ የቆርቆሮው ውሃ ዝም ብሎ እንዳይባክን ጉድጓድ ቆፍሬ ጉድጓድ ውስጥ ገብቶ እንደ ገንዘብ ለምሳሌ ባንክ ቤት ይቀመጣል። ውሃ ደግሞ ታንከር ተሰርቶ ታንከር ውስጥ ሊቀመጥ ይችላል። ከዚህ በተጨማሪም የተከማቸው ውሃ በሽሬ እንዳስላሴ ከተማ የውሃ እጥረት በሚያጋጥምበት ጊዜ እንኳን ችግሩን ለማቃለል ይረዳል ይላሉ ባለሀብቱ በኩረት ጓነጋሽ ኃይለም። ለኔ ቀርቶ ቢያንስ ከተማ ውስጥ ውሃ ቢጠፋ ለ3 ወር ለዚህ ህዝብ ለ3 ወር ስራ ላይ የሚውል ጥቅም ላይ የሚውል ውሃ አለኝ እኔ አሁን ቢያንስ በትግራይ ክልል በዘንድሮ ዓመት ዘመቻ መለስ ለአረንጓዴ ልማት በሚል መሪ ቃል ወደ 3 ቢሊዮን የተለያዩ ችግኞች ለመትከል እንቅስቃሴ እየተደረገ ሲሆን ባለሀብቱ በሚያለሙት ስፍራ ወደ 18000 ችግኞች ተክለዋል። ባህረ ነጋሽ ኢንተርናሽናል ሆቴል ግንባታው 85% ተጠናቋል። በሆቴሉ ግንባታ ከ60 በላይ ዜጎች የሥራ ዕድልም ተፈጥሮላቸዋል። በሽሬ እንዳስላሴ ከተማ ከ1 ቢሊዮን ብር በላይ ያስመዘገቡ 162 ባለሀብቶች በተለያዩ የኢንቨስትመንት መስኮች ተሰማርተው እንደሚገኙ ከከተማዋ ኢንቨስትመንት ጽሕፈት ቤት ያገኘነው መረጃ ያስረዳል። የባቲ ከተማ ነዋሪዎች በሃይማኖት ሽፋን የሚንቀሳቀሱ ኃይሎች ጸረ ሰላም ተግባርን ከመንግስት ጎን በመቆም እንደሚታገሉ አረጋገጡ። ነዋሪዎቹ የሼህ ኑር ኢማምን ገዳዮች በአስቸኳይ ለፍርድ እንዲቀርቡም ጠይቀዋል። ተስፋ ለሜሳ ዝርዝሩን ያቀርበዋል። ሃይማኖትን ሽፋን በማድረግ የሚንቀሳቀሱ ጸረ ሰላም ኃይሎች የሚያስተጋባቸውን አፍራሽ ተልእኮችን ለመቃወም ነው በአማራ ክልል ኦሮሞ ብሔረሰብ ዞን የባቲ ከተማ ነዋሪዎች ሰልፍ ያካሄዱት።
ለህዳሴያችን ጉዞ አደጋ በመሆኑ እንቃወማለን። ሰልፈኞቹ የተጀመረው ልማት ተጠናክሮ ይቀጥላል እንጂ በጸረ ልማት ኃይሎች አይደናቀፍም፣ አሸባሪዎችና ነፍሰ ገዳዮች በአስቸኳይ ለፍርድ ይቅረቡ የሚሉና ሌሎች መፈክሮችንም አሰምተዋል። ሰልፈኞቹ የሼህ ኑሩ ኢማም እንግዲያ ድራማ ነው መባሉና በአዲስ አበባ ከተማ በአክራሪ ኃይሎች ባንዲራ የመቀደድ ተግባርን እንደሚያወግዙት ገልጸዋል። ሼህ ኑሩ ኢማም እንግዲያ ላይ በጣም የሚያሳዝን በጣም ሰላም ወዳድና ልማት ወዳድ በመሆናቸው ብቻ ትክክለኛውን የእምነት ዓላማ ይዘው በመጓዛቸው ብቻ አክራሪዎች ያው ጸረ ሰላም የሆኑ በሃይማኖት ሽፋን ያው በሰው ላይ ስለ ሰላም ስለወደዱ ስላስፋፉ ብቻ በሳቸው ላይ የሰነዘሩ ጥቃት እንጂ ሌላ አካል መሆኑን ነው የምገነዘበው ያየነውም እንደዚሁም ይሄም በጣም የምንቃወመው ጉዳይ ነው። የሼህ ኑሩ ኢማም ሞት ድንገተኛና ያላሰብነው ዱብዳም ሆኖ ብናየውም ለብዙ ጊዜ ተጠንቶና ታስቦ እንደተደረገ ሁኔታ ነው የሚሰማኝ እና ስለዚህ የዚህ አይነት ድርጊት ለቀጣውም እንዳይደገም መንግስትም ሆነ ህዝብ ነቅቶ ይሄን ጉዳይ ተከታትሎ ለመጀመሪያና ለመጨረሻ ጊዜ እንደ አይነት ድርጊት መወገዝና መጥፋት እንዳለበት ነው በበኩሌ የሚታይ። ሰልፈኞቹ አክራሪዎችንና ጸረ ሰላም ኃይሎችን ለመዋጋት ከመንግስት ጋር እንደሚቆሙ አረጋግጠዋል። እኛ ሙስሊሙ ሆነ ማንኛውም የኢትዮጵያ ዜጋ አክራሪነት የልማታችንን እንቅፋትና እንደዚሁም የሰላማችን እንቅፋት በመሆናቸው ህብረተሰቡም መንግስትም ማንኛውም ዜጋ በእነሱ ላይ በአሁኑ ሰዓት እንዲቆም ባሉበት ሰዓት ከሽፎ እንዲቆሙ ለማድረግ ህዝቡም ነቅቶ ካሁኑ አክሽፎ እንዲያቆም ራስን አቆም መግለጽ ፈልጋለሁ። የባቲ ከተማ ከንቲባ አቶ መሐመድ ድሪስ ለሰልፈኞቹ ባስተላለፉት መልእክት የአክራሪዎች እንቅስቃሴ የተጀመረው ልማት ለደቂቃም ቢሆን እንደማይደናቀፍ አረጋግጠዋል። ይህ የአክራሪዎችና አሸባሪዎች ድርጊት የባቲ ከተማና አካባቢዋን ህብረተሰብ የማይወክል መሆኑን እየገለጽ ሃይማኖትን ሽፋን በማድረግ ግጭት ለመቀስቀስ የሚያደርጉትን ሙከራና ድርጊት አምርረን በመቃወምና በማክሸፍ የተጀመረውን የልማትና የመልካም አስተዳደር እንዲሁም የዲሞክራሲ ስርዓት ግንባታ ስራችንን አጠናክረን እንቀጥላለን። ይህ በእንዲህ እንዳለ የባህር ዳር ከተማ የሃይማኖት አባቶች ደግሞ የሃይማኖት በሰላም አብሮ የመኖር እሴትን በማጎልበትና ህገ መንግስታዊ ድንጋጌዎችን በማክበር የሀገራችንን ህዳሴ ለማሳካት እንረባረባለን በሚል መሪ ቃል የሰላም ጉባኤ አካሂደዋል። በጉባኤው ላይም የተገኙት የባህር ዳር ከተማ አስተዳደር ከንቲባ ቶላቅ አያሌው በህገ መንግስቱ የሃይማኖት የእምነትና የአመለካከት ነጻነት በመደንገጉ ዜጎች የፈለጉትን እምነትና አመለካከት እንዲያራምዱ ምቹ ሁኔታ መፈጠሩን ተናግረዋል። ሃይማኖትን ሽፋን አድርገው በመንቀሳቀስ የሀገሪቱን ሰላምና ልማት ለማደናቀፍ ጥረት የሚያደርጉ ግለሰቦችና ቡድኖችን እንዲታገሉም የሃይማኖት አባቶች ለተከታዮቻቸው ትምህርት እንዲሰጡም ከንቲባው አሳስቧል። በውይይቱ ላይ የኦርቶዶክስ፣ የእስልምና፣ የካቶሊክ፣ የወንጌላውያንና የሰባተኛው ቀን አድቬንቲስት እምነት መሪዎች የተሳተፉ ሲሆን ባለ 11 ነጥብ ያቋም መግለጫ አውጥተዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ነው